እሺ አመሰግናለሁ ዶክተር ሰለሞን። እንግዲህ ንቅናቄ ድርጅት የሚባሉት በታላላቆች ተነግሯል፣ በያሬድ በመምህር አብራርተውታል። ወደዛ አልገባም። ግን እኛ ላይ እንዳንድ ህልውናው እየጠፋ እንደሚገኝ አማራ እና በተግባር መሬት ላይ ኢትዮጵያ በሚባል ግዛት ውስጥ አጠቃላይ ምን እየተደረገ ነው የሚለውን ገፊ ምክንያት ስናይ መፍትሄውን ማበጀት ከችግሩ ተነስተን አይከብድም፣ በቅን ልቦናና ለእውነት ለተነሳ ሰው ማለት ነው። እና የአማራ ህዝብ እንደ ህዝብ ተለይቶ ህልውናው እንዲጠፋ የሀገሪቷ ጦር ህግ ጸድቆ የሀገሪቷ ጦር ነው የዘመተበት ያለፈውን 50-60 ዓመታት ትተነው ማለት ነው። እና አሁን ሲዘምትበት ትግሉ የህልውና ትግል ነው፣ የመኖርና ያለመኖር ነው። የመኖርና ያለመኖር ትግል ውስጥ ራስን ማዳን፣ መኖር መቻል፣ ባህልን፣ እምነትን፣ ታሪክን ከመደምሰስ ከመፋቅ ከመሰረዝ ማዳን፣ እሴትን መጠበቅ፣ ትውፊትን ማስቀጠልና ሀብት ንብረትን ከውድመት መታደግ ነው። አሁን ያለው ትግል በህይወት የመኖር ነው፣ ሁለንተናዊ ህልውና ትግል ነው። እና የትግል በጎበዝ አለቃም በአካባቢ መሪም እየተመራም ሊያጠፋው የመጣን በማያጠፋበት ደረጃ ማድረስ ወይንም ማጥፋት አለበት። ስለዚህ አማራን አጥፍተን ሀገር እንሆናለን ያሉ ተገንጣይ ዘረኛ ወራሪዎች በአማራ ላይ ሲዘምቱ ንቅናቄ ድርጅት በዚህ ወጣ በዚህ ወረደ የሚባለው ትርኪ ምርኪ አጥፊ የእነሱ ጉዳይ ፈጻሚ የቅጥረኞች መገለጫ ነው። ምክንያቱም አንድነት እየተባለ አንድነትን ማን ከአሜሪካን ጀምሮ እንዳገር ከአውሮፓውያን ጀምሮ እንዳገር ራሳቸው ወያኔዎች፣ ራሱ ብአዴን፣ ራሱ ኦሮሞማ፣ ኦነግ፣ ብልጽግናና እነዚህ ቅጥረኛ ጋዜጠኞች፣ ፖለቲከኞችና አክቲቪስቶች አንድነት 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 እያሉ ሲጮሁ ነበረ። ምክንያቱም ህዝባዊ የሆነው ትግል መሬት በቀል የሆነው ትግል መያዣ መጨበጫ እጀታ ስላጡ በዚህ አንድነት ስም መሪዎችን ለመጠምዘዝ የፈለጉትን ለማድረግ እና መስመሩን ለማሳት ይጠቅማል በሚል ነው። እና በዛ ጊዜውን ያልጠበቀ አንድነት በሚል እንግዲህ በመሰረቱ መሰረታዊነት ስናነሳ የአማራ ህዝብ እንደ አማራ ስለተዘመተበት አማራነቱ አንድነቱ መገለጫ ነው። ሁለተኛ የትግሉ ገፊ ምክንያት የህልውና ትግል መሆኑ ይሄም የአንድነቱ መገለጫ ነው። እና አንድነት ሲባል መዋቅራዊ ታክቲካል ወይንም ስትራቴጂካሊ መናበብን የሚጠይቅ ነው። ያ ደግሞ በሂደት የሚመጣ ነው። እና ያንን አልፎ አንድነት ብለው ዛሬ በአንድነቱ ሰበብ ስማቸው በሚዲያ የተነገረላቸው የፎቶ አርበኞች የፕሮፓጋንዳ ጀግኖች ከፊት ተቆጣጥረው አንዴ ንቅናቄ ይላሉ፣ አንዴ ድርጅት ይላሉ፣ አንዴ ግንባር ይላሉ፣ አንዴ የማይሉት ነገር የለም። እና ይሄ ሁሉ ህዝብን ለማታከት ጊዜ ለማባከል ለጠላት ለአጥፊዎች ለተገንጣዮች ለወራሪዎች ጊዜ ለመግዛት የሚደረግ ርብርብ ጉዳይ መሰጠት የለበትም ነው። ምክንያቱም እንደ ትግል ስናየው የፖለቲካ ኤክስፐርት አይደለሁም። እንደ ትግል ስናየው ህልውናው እየጠፋ ማንነቱ እየተደመሰሰ ባህሉ፣ እምነቱ፣ ሴቱ እየተፋቀ ያለበት ህዝብ መጀመሪያ ማንነቱን በህይወት መኖሩን ማረጋገጥ አለበት። ባህሉ፣ እምነቱ ከመደምሰስ መዳኑን ማረጋገጥ አለበት። ታሪኩ ከመሰረዝ ከመፋቅ መዳኑን፣ ቅርሱ፣ ሀብቱ፣ እሴቱ ከመውደም መዳኑን ማረጋገጥ አለበት። ይሄንን ሲያረጋግጥ አንጻራዊ የሆነ ሰላም ያገኛል ማለት ነው። ነፃነቱን ያውጃል። በሰላም ወጥቶ መግባት፣ በሰላም መኖር፣ በሰላም ማሰብ፣ በተረጋጋ ጭንቅላት ማሰብ ይጀምራል ማለት ነው። ከዚህ በመቀጠል ነው እንግዲህ ሰው ሲረጋጋ የፖለቲካ ድርጅት የሚባለው የሚመጣ ከዚህ በኋላ ነው። የተለያየ የፖለቲካ አስተሳሰቦች ሲመጡ የትኛው ይበጀኛል፣ የትኛው ይጠቅመኛል፣ የትኛው ንቅናቄ፣ የትኛው ድርጅት፣ የትኛው ግንባር፣ የትኛው የሚለው መመዘን ይችልና የሚያዋጣውን ይመርጣል ማለት ነው። በፍትሐዊነት በነፃነት አስቦ ተረጋግቶ ካለመዋከብ ይመርጣል ማለት ነው። እና አሁን ግን ህልውናው እየጠፋ በወራሪ ጦር እየተደበደበ ሀገር እየፈረሰ ኢኮኖሚው ወድሞ መላው ኢትዮጵያዊ ማጥ ውስጥ በገባበት ሰዓት አርስቶችን እያመጡ ስሞችን እየቀያየሩ አጀንዳ እየፈጠሩ ማወናበድ የአጥፊው አካልነት መገለጫ ነው። ሌላ ምንም ትርጉም የለውም። እና የአጥፊዎች መገለጫ ናቸው። የጥፋት ተልዕኮ የሚያራምዱ ናቸው። ህዝብ በሰላም እንዳይኖር እንደ ጥንቱ እንደ ወትሮ ኢትዮጵያዊነት የኩራት ምልክት ሆኖ ኢትዮጵያውያን ተጋብተው ተዋልደው በፈለጉት ቦታና አካባቢ ተዘዋውረው እንዳይኖሩ ሰርተው እንዳያድጉ አድገው እንዳይበለጽጉ የሚያደርግ የጥፋት ተልዕኮን የሚያራምድ ካዙሪቱ እንዳንወጣ አማራ ጠፍቶ ሌሎች ተጨፍጭፈው ተጨፍልቀው አገር እንሆናለን የሚል ቅዠት በሌላው መጥፋት ላይ እኛ እንኖራለን የሚልን ቅዠት ለማድረግ የሚደረገው አካል ተልዕኮ አራማጆች የሚፈጥሩት አጀንዳ እንጂ የህልውና ትግል በማናቸውም እየተመራ የህልውና ስጋት የሆነው ከተወገደ በኋላ ነፃነት ከታወጀ በኋላ የፖለቲካ አስተሳሰቦች የተለያዩ የፖለቲካ አስተሳሰቦች
በድርጅቶች እየመጡ ገበያ ላይ እየቀረቡን የተሻለ አገለግላለሁ፣ እኔ የተሻለ አገልግሎት ወይንም ሰላምና ደህንነት ተጠብቃለሁ፣ ኢኮኖሚውን አስተካክላለሁ፣ ህዝብ በሰላም እንዲኖር እንዲሰራ እንዲበለጽግ በጸጋ እንዲኖር ማድረግ ይችላለሁ የሚባለው የውድድር የፉክክር ሜዳ መፈጠር ይችላል። በተረፈ አሁን የሚደረገው የህልውና ትግል ራሱ ፖለቲካ ነው። ፖለቲካው ስላጠፋን እያንዳንዱ የምናወራው ሁሉ ነገር እኮ ፖለቲካ ነው። ሱቅ ሂዶ ስኳር አጥቶ ሲመለስና መማረሩ በራሱ ፖለቲካ ነውና ከፖለቲካ ማንም ነፃ አይደለም፣ ሁሉም ነፃ አይደለም። ግን ሰበብ እየፈለጉ ንቅናቄ መሀል ላይ ወደ ፍሬ ሊያፈራ ሲል ንቅናቄ አሉት። ንቅናቄ እንግዲህ እንደው ቀደም ብሎ ነው መንቀሳቀስ የነበረበት። አሁን እየበሰለ እየመጣ ወደ ዳር ሲደርስ አሁንም ወደኋላ እየመለሱ አንዱ ድርጅት ይላል፣ አንዱ ግንባር ይላል፣ አንዱ ንቅናቄ ይላል። ይሄ ሁሉ ህዝብን ትኩረት ለመሻማት ለማታከት ለማድከምና ለጠላት ለአጥፊዎች ለተገንጣይ ለዘረኞች ጊዜ ለመግዛት የሚደረግ ውንብድና ወንጀል ነው ብዬ ነው የማየው ዶክተር ሰለሞን።